ስለዚህ ቀድማችሁ 10 ሚሊዮን ብር አስገቡልኝ ብሏል። ለዚህ ቢዝነስ እኔ ማለት ትልቁ ግባት እኔ ነኝ። በቃ ዋናው እኔ ነኝ። 500,000 ሰው ሚይዝ አዳራሽ አይገኝም። 500,000 ሰው ይገባል። አዶኒን አይታው እንግዲህ በጣም እንደወደደችውና ከአዶኒ ጋር የፍቅር ግንኙነት ዝም በል ሸታም በኢንስታግራም በትዊተር ገጿ ላይ ሴዶ ውድድሩን አልወዳደርም እያለ ነው። ማታ ምንድነው የተፈጠረው? ሴዶ 10 ሚሊዮን ብር ከውድድሩ በፊት ሳልጫወት ካላስገባችሁልኝ አልጋጠምም ብሏል። ይህ ገንዘብ ከውድድሩ እንዲሰጠው ነው የጠየቀው። እኔ የውድድሩ ነው የ5 ሚሊዮን የውድድሩ ነው አይደል? ያሸነፈው የሚያገኝ ነው፣ የተሸነፈና ያሸነፈ። እኔ ግን ለራሴ ጥሬ 10 ሚሊዮን ብር ፈልጋለሁ። ከንቃተ ህሊና ፋይት በኋላ ጆኒ ያቀረበውን ጥሪ ተከትሎ ለኢትዮጵያ ህዝብ ስል ተቀብየዋለሁ በማለት እርግጠኛ በመሆን የማለው ሴዶ ለኢትዮጵያ ህዝብ ብቻ ወላሂ ወዳደራለሁ። ላይቭ ላይ ግን ባንዱ ወዳደራለሁ ሲል ነበር። ያቀረባችሁልኝን የ4 ሚሊዮን ብር ኦፈር አልቀበልም፣ ሪንግ ውስጥም አልገባም ብሏል። በጣም ትልቅ ስቴጅ አዘጋጁ እስከ 500,000 የሚደርስ ሰው እኔን ለማየት መግባቱ አይቀርም ብሏል። ይህ ማለት 83,000 የሚችለውን 6 የሪያል ማድሪድ ስቴዲየም የሚሞላ ሰው እንደማለት ነው። እናም በ4,000 ብር ብታሰሉት 2 ቢሊዮን ብር ነው የሚሆነው። ስለዚህ ቀድማችሁ 10 ሚሊዮን ብር አስገቡልኝ ብሏል። ለዚህ ቢዝነስ እኔ ማለት ትልቁ ግባት እኔ ነኝ። በቃ ዋናው እኔ ነኝ። 500,000 ሰው ሚይዝ አዳራሽ አይገኝም። 500,000 ሰው ይገባል። 500,000 ሰው በ4,000 ብትሰራው ስንት ነው? ይህ ሊሆን የሚችል ቁጥር ነው ብላችሁ ታስባላችሁ ወይስ ሴዶ ፈርቶ ነው? ሀሳባችሁን በኮመንት አጋሩኝ እና ሀሳቡ እንዴት ትሉታላችሁ? ቤተሰብ ኮመንት ላይ እኔ እውነቱን ነው ባይ ነኝ። ምክንያቱም ይህን ያህል አዳራሽ 2 ቢሊዮን ከተሰበሰበ ለሱ እስከ 20 ድረስ አለበት። የእናንተን ሀሳብ ኮመንት ላይ ማን አንተ ንቃተ ህሊና የምትባለው ሰማኝ። አንተ እዚህ ላይ ገብተህ እኮ አሁን ንቃተ ህሊና አለ። አንተ ጥቃተ ህሊና ነው። ከዚህ በኋላ ንቃተ ህሊና የሚባለው ጥቃተ ህሊና ብላችሁ መናገር ያለባችሁ። ምክንያቱም ያለ ስም ነው የተሰጠው ማለት ነው። ጆካ ነው ጆካ ወንድ ከሆነ ማለት ነው። እኔን ደግሞ ሲንበጫበጭ ነበር። እያንዳንዱ ሲያብጥ ምናምን ነገር የሚችል ምናምን መስሏችኋል? አንድ ሰው ማለት ነው ወንድ ከሆነ እኔ ነኝ የሚል ካለ አዲስ አበባ አይደለም ከአዲስ አበባ ውጭም የትኛውን ቦታ ላይ ማለት ተረሲልን ከኔ ጋር መግባት ይችላል። አንተ አሁንም ንቃተ ህሊና ሳትሆን ጥቃተ ህሊና ነህ። ሙደበት ጥቃተ ህሊና እያላችሁ ይኸው ጥቃተ ህሊና ይመቻችሁ። ታክታክ ኧረ እባክሽ ጥቃተ ህሊና እያልሽ ሙድ ያዥበት። ያገኝሻል። አረ ወገን እናንተ እስካሁን እንግዲህ ስለ ዴላም ፔጅ ፖስት ነው የምታወሩት። እንግዲህ አዶኔ ሌላ ታሪክ ላይ ገብቶላችኋል። ትናንት አዶኔ እንግዲህ ሲዝናናበት የነበረው የምሽት ክበብ ውስጥ ማን ብትኖር ጥሩ ነው? ካርዲቢ አሜሪካ ታዋቂዋ ራፐር ማለት ነው። አዶኒን አይታው እንግዲህ በጣም እንደወደደችውና ከአዶኒ ጋር የፍቅር ግንኙነት ዝም በል ሸታም በኢንስታግራም በትዊተር ገጿ ላይ የአዶኒን ፎቶ እየለቀቀች በጣም እንደወደደችው እየተናገረች ነውና ምን ትላላችሁ? አዶኒ ያርግለት? እስኪ ምን ትላላችሁ? ሀሳባችሁን ኮሜንት ላይ ንገሩኝ። አያርግለት ወገን አያርግለት። ምን ያርግለታል? ጃኒ እያለችው ጃኒ እና ደግሞ ውሸት ነው ዝም ብሎ ነው። እኔ ውሸት ነው ሙሉ ውሸት ነው ባይኝ ይሄ ነገር። ኦሮስ መንፈጣሪ ከዘይን ቱሪስት ናቅሌት እንደ ሀገር ይጠብቀን። ፈረንጅ ካበሻ ቀና ቢባል ማን ያምነናል? ከቃሉ ፑቲክ ኮፒ አድርጎ ቪዲዮ የሰራው ቲክቶከር ጀማሪ ቲክቶከር አይደለም፣ 1 ሚሊዮን ፎሎወር ያለው ቲክቶከር ነው። ለዛው ቪዲዮዎቹ ኢንተርናሽናል ነው የሚታዩለት። ጉድ እኮ ነው። እኛም ቀን ወጣለን ኮፒ ለመደረግ። እኛም ቀን የምን ቀን ነው? እኛ እኮ ቀዳሚ ህዝቦች ነን። ተረስቶኝ ሶሪ። ጉድ ነው እግዚአብሔር። ብቻ ሐሳባችሁ ኮሜንት ላይ አስቀምጡልኝ። ለኢትዮጵያ ማለት ነው። ለቃሊ ቡቲክ ደግሞ ይለያል። 1 ሚሊዮን ፎሎወርስ ያለው ማለት ነው። ከቃሊ ቡቲክ ኮፒ ያደረገ ይገርማል። ውድድሩን ለሌላ ሰው ሙስሊም ነው ሴዶ ሙስሊም ነው ብላችሁ ለሌላ ሰው አይደረግም። ስፖርት ውድድር ማርሻል አርት ከሃይማኖት ጋር ታገናኛላችሁ? አይገናኝም። ከዘር ታገናኛለህ? እኔ እኮ ዋጋዬ ይኸውላችሁ 5 ሚሊዮን እኮ ለኔ ዋጋ ይኸውላችሁ ለህዝቡ ብዬ ነው። ህዝቡ ይደሰት ማርሻል አርት ይደግ ብዬ ነው እንጂ በ5 ሚሊዮን ብር የተስማማሁት የኔ ዋጋ 100 ሚሊዮን 150 ሚሊዮን ነው። የኔ ሴዶ ውድድር ያደርጋል ቢባል ኢትዮጵያ ህዝብ ነው የሚመጣው የነበረው አዳራሽ ቢገኝ ማለት ነው። እናንተ ግን ከሃይማኖት ጋር አያይዛችሁት እኔ ሙስሊም ስለሆንኩ እንደዚህ አይነት የምትሰሩት ስራ ሌላ ነገር ነው። ያውላችሁ ማርሻል አርት ከዘር ነፃ ነው፣ ከሃይማኖት ነፃ ነው። ይሄን ውድድር ማለት ነው አየር ላይ አስተካክሉት። ይኸውላችሁ የምታዘጋጁ ሰዎች በሃይማኖት ቀየራችሁት። አየር ላይ ስፖርት ማርሻል አርት ወደ ሃይማኖት ወደ ዘር ትቀይራላችሁ። ምን አይነት አስተሳሰብ ነው? ማርሻል አርት እኮ ፍቅር ነው የሚሰብከው። ምንም ውድድር ላይ ብንደባደብም እኔና እሱ አሁን ጆኒን በ3 ሰከንድ ኖካት አስወጥቼ ስሜ ነው አንስቼው ምናምን የሚሄደው። ማርሻል አርት የሚያስተምረው ይሄ ነው። ሴዶ ሙስሊም ነው ብላችሁ ምሸርቡ ስራ እዛ ጌች አካባቢ ያላችሁ ሰዎች
ጌች ባያስብም ጌች አካባቢ ያላችሁ ሰዎች ማንነታችሁን አውቀዋለሁ። እንደዚህ አይነት ነገር እያሰባችሁ ነው። ጌችን ፑሽ እያደረጋችሁ ነው። ስለዚህ ጌች ራስህ አስተካከል። እኔ እኮ ችግር የለብኝም ለህዝቡ ብዬ ነው እንጂ አሁን ያለበት ጂም መጥቼ ልጁን በ3 ሰከንድ ቆልፌው መውጣት ይችል ነበር። ግን ማርሻል አርት ይሄን መልእክት አየር ላይ አድርሱለት። የኢትዮጵያ ህዝብ ይወቅ፣ ሼር ይደረግ እና ሴዶ እንደሚለው ነው ማርሻል አርት ከሃይማኖት ከዘር ነፃ መሆን አለበት ወገን፣ ነፃ መሆን አለበት። እና እስኪ ዛሬ ቪዲዮቻችን ይሄንን ይመስል ነበር። ሐሳብ አስተያየታችሁን ኮሜንት ላይ ለማታውቁኝ ኤቢ ነኝ ኤብሪያክ እና የዛሬ ቪዲዮአችን ይሄን ይመስላል። በሌላ ቪዲዮ እስከምንገናኝ አስታ ላ ፊስታ see you